አሳዛኙ የፍቅር ታሪክ በመጽሐፍ ቅዱስ በመከዳትና ተስፋ ባለመቁረጥ የተሞላ ነበር። ሆሴ የተባለው ነቢይ ትዳር እንዲይዝ እግዚአብሔር ያዘዘው ሚስቱን መጥፎ የኋላ ታሪክ ያላት ጎመር የተባለች ሴት ናት። ስራዋም ሰውነቷን መሸጥ ነበር። ሆሴም ሚስቱ አድርጎ ከልቡ ወደዳት። 3 ልጅም ወለዱ። ነገር ግን ጎመር ያለፈው ሕይወቷን መተው አልቻለችም። አንድ ቀን ልጆቿንና ባሏን ጥላ ጠፋች። ወደ ቀደመ ሕይወቷም ተመለሰች። ሆሴ ግን አልተከተላትም። ይልቅ ቤቱ ሆኖ ልጆቹን መንከባከብ ጀመረ። ምንም ብትናፍቀውም እንኳን ጎመር ከበፊቱ ባሰባት። እንደ ባሪያ ተሸጠች። ማንም ስለሷ አልጠየቀም፣ አልፈለጋትም። እግዚአብሔር ግን አልረሳትም። ሆሴን ድጋሚ እንዲህ አለው፣ ሂድ ፈልጋ አግኛትና ግዛት፣ እንደገናም ውደዳት። ሆሴም እሺ ብሎ ፈለጋት፣ ተዋርዳም አገኛት። ወደ ቤቱ መለሳት። ለመቅጣት ሳይሆን ለመውደድ ይቅርታ አደረገላት፣ ተንከባከባትም። ድጋሚም አብረው መኖር ጀመሩ። ይህ ፍቅር አምላክ ለእኛ ያለውን ፍቅር ያሳየበት ታሪክ ነው። ጥለነው ብንሄድም እንኳን እኛን ከመፈለግ ወደ ኋላ እንደማይል ያሳየናል። እንዲህ አይነት ታሪክ እንዲደርሳችሁ የመደመር ምልክቷን ይጫኑ።